በዚህ በ90 ቀን የዩቲዩብ ቻሌንጅ ውስጥ ትልቅ የተማርኳትን ትምህርት ልንገራችሁ፣ ለእናንተም ትጠቅማችኋለች። በዩቲዩብ ዓለም ውስጥ በየቀኑ ቪዲዮ የሚለቅ ግን ኤዲቲንጉ ተራ የሆነ ሰውና በወር አንድ ጊዜ በጣም የሚያምር ቪዲዮ የሚለቅ ሰው ቢኖር ከአመታት በኋላ የትኛው ይሳካለታል ብላችሁ ታስባላችሁ? አብዛኛው ሰው ውበት ያለበትን ይመርጣል፣ ግን እውነቱ ሌላ ነው። የዚህን ጥያቄ አስደንጋጭ መልስና ራሴን ከኤዲቲንግ እስር ቤት እንዴት ነፃ እንዳወጣው በቪዲዮ መጨረሻ ላይ በተግባር አሳያችኋለሁ። ይህን ቪዲዮ እንዴት እንደሰራሁት ማለት ነው። ይህን ቪዲዮ እንዴት ኤዲት እንዳደረኩ ስታዩ መልሱ ልክ እንደ ንጋት ፀሐይ ግልጽ ይሆንላችኋል። እስከዛ ግን በእኔ በቀን 3 ሰዓት ብቻ ባለኝ ጊዜ ውስጥ ፐርፌክት ኤዲቲንግ የማድረግ በሽታ እንዴት ህልሜን እየበላው እንደነበር አብረን እንይ። ከዚህ በፊት የነበረ ህይወት ላሳያችሁ። ዩቲዩብ ለመጀመር ስነሳ አእምሮ ውስጥ የሚመጣው ቆንጆ ኤዲቲንግ፣ ፐርፌክት ካልሆነ ሰው አይወደኝም፣ ፕሮፌሽናል አልመስልም ብዬ አስብ ነበር። በቀን ያለኝ 3 ሰዓት ብቻ ነው። ግን እኔ ምን አደርግ ነበር? ቪዲዮውን እቀርጻለሁ፣ ከዛ ኤዲቲንግ ላይ ገባና አንዲት ጽሁፍ ከግራ ትምጣው እስከ ቀኝ እያልኩ ብቻ 2 ሰዓት አጠፋለሁ። እንደዛ እያልኩ ያቺ 3 ሰዓት አልቃ ሌሊቱ ይነጋል። እኔም ቪዲዮውን ሳልጨርሰው በድካም ወርቃለሁ ማለት ነው። ይዛኔ ጠዋት ስነሳ አይኖቼ ቀልተው ሰውነቴ ዝሎ ነው የማገኘው። ያ ፐርፌክት የማድረግ አባዜ ቪዲዮ እንዳልሰራ አስሮ ያዘኝ። ለካ ብዙ ሰዎች ዩቲዩብን የሚያቆሙት ሰነፍ ስለሆኑ ሳይሆን አቅማቸውን ባልሆነ ኤዲቲንግ ራሳቸውን ስለሚያደክሙ ነው። ዩቲዩብ የሀሳብ መድረክ እንጂ የግራፊክ ዲዛይነር ውድድር አይደለም። አንድ ቀን ቁጭ ብዬ አሰብኩ፣ ሰው ወደ እኔ የሚመጣው ለኢፌክት ነው ወይስ ለሀሳቤ? ለምሳሌ በጣም ተርባችሁ ወደ አንድ ታዋቂ ምግብ ቤት ሄዳችሁ እንበል። አስተናጋጁ መጥቶ ምግቡ በወርቅ ሳህን አቀረበላችሁ። ሳህኑ ያብረቀርቃል፣ ድንቅ ነው። ግን ምግቡ ስትቀምሱት ጨው የለውም፣ ያቃጥላል ምናምን። በሌላ በኩል ደግሞ ሌላ ምግብ ቤት ሄዳችሁ ምግቡ በተራ ቆርቆሮ ሳህን ቀረበላችሁ። ግን ምግቡ ጣዕሙ ልብ ያጠፋል። የትኛው ምግብ ቤት ትደግሙታላችሁ? ጣፋጩ ምግብ ቤት እንደምትሉ ተስፋለኝ። ጓደኞቼ፣ የእናንተ ሀሳብ ምግቡ ነው፣ ኤዲቲንጉ ደግሞ ሳህኑ ነው። ሳህኑን ለማስዋብ ስትሉ ምግቡ እንዳታሳሩ ነው እኔ የምላችሁ። ሰው የሚመጣው ለሀሳባችሁ፣ ለእውነታችሁና ለጉዟችሁ እንጂ ለኢፌክት አይደለም። ዩቲዩብ ተከፋይ የሚያደርገው በጣም የደከመበትን ሳይሆን ሳይሰለች የሚቀጥለውን ሰው ነው። እንግዲህ ቀላል ኤዲቲንግ ስንል ምን ማለት ነው? ቀላል ኤዲቲንግ እንዴት እንደምጠቀም ልንገራችሁ። መጀመሪያ ድምጼን አስገባለሁ። ቀላል ኤዲቲንግ እንዴት ነው የምጠቀመው? ዋናው ድምጼ ነው። ምስሎችን ለድጋፍ ብቻ ነው የምጠቀማቸው። በ30 ደቂቃ ውስጥ ኤዲቲንግ አድርጌ እጨርሳለሁ። ይህን ሳደርግ ኤዲቲንግ ስራ መሆኑ ቀርቶ ጨዋታ ሆነልኝ። አሁን ቪዲዮውን ለመቅረጽ አልፈራም። ቪዲዮውን እንዴት ኤዲት እንዳደረኩት ከማሳየቴ በፊት አንድ ምሳሌ ልጨምርላችሁ። 2 ሰዎች 1000 ኪሎ ሜትር ለመጓዝ ወሰኑ እንበል። መጀመሪያው ሰው በጣም ቆንጆ ውድ ጫማ ካልገዛሁ አልጀምርም ማለት። ጫማውን ፍለጋ 6 ወር ፈጀበት። ጫማውን ሲያገኝ ግን ደክሞ ስለነበር 10 ኪሎ ሜትር እንደሄደ ተስፋ ቆረጠ። ሁለተኛው ሰው ያለኝ ነጠላ ጫማ አድርጌ ዛሬውኑ ጀምራለሁ አለ። ቀስ እያለ እየተሳሳተ ግን በየቀኑ ተጓዘ። ከአመታት በኋላ የትኛው ግቡ ላይ ይደርሳል? የኔና የናንተ ነጠላ ጫማችን እቺ ስልካችን ናት እና እቺ ቀላል ኤዲቲንግ ማለት ነው። ፐርፌክት ጫማ፣ ፐርፌክት ኤዲቲንግ አትጠብቁ። ዛሬውኑ ጀምሩ ለማለት ፈልጌ ነው። እሺ፣ አሁን መጀመሪያ ላይ ለጠየኳችሁ ጥያቄ መልስ የምናገኝበት ሰዓት ደርሷል። ይህን ቪዲዮ እንዴት ኤዲት እንዳደረኩ አሳያችኋለሁ። እሺ፣ በመጀመሪያ ወደ ካፕከት እንገባለን። ከሰራኋችሁ ቪዲዮ ውስጥ አንዱን እንመርጣለን። አንዱን ከመረጥን በኋላ በመጀመሪያ ያስገባናቸውን ኢሜጆች እንቆጥራለን። የፒሲ ኢሜጅ 1፣ የስቱዲዮ 2፣ ሁለተኛ ኢሜጃችን ይህን ይመስላል። ይህም የመጀመሪያው ኢሜጅ ነው፣ ደግሜው ነው። ጀርባዋ ጋር 3፣ ካሜራ ኢሜጅ 4፣ የአምስተኛ ኢሜጃችን ናት የፒሲዋ። ይሄ 6 ጨረስን ማለት ነው። በ6 ኢሜጅ ብቻ አንድ ቪዲዮ። ያውም ይሄን በጣም ብዙ አድርጌዋለሁ። ካሁን በኋላ ከዚህ ያነሰ በ3 በ4 ኢሜጅ ነው የማደርገው። ካሁን በኋላ የተጠቀምናቸው ጽሁፎች የምናገረው ወሳኝ ቃል ላይ ጽሁፍ ጣል እናደርጋለን። እንደውም ይሄን በጣም
አብዝቼዋለሁ ብዬ አስቤያለሁ። እዚህ ላይ ከዚህ የመቀነስ እቅድ ነው ያለኝ ካሁን በኋላ። አንዳንድ የምንናገራቸውን ወሳኝ ቃሎች በጽሁፍ ማስቀመጥ ይኖርብናል። ይሄ ቀለል ያለ ኤዲቲንግ ሆኖ ግን በጣም ትልቅ መልዕክት የሚያስተላልፍ ይሆናል ማለት ነው። እንደዛ ሲሆን በጣም ቀላል። ሙሉ አሰራሩን ከፈለጋችሁ በሌላ ቪዲዮ እያንዳንዷን ነገር እናያለን። እንግዲህ እንዳያችሁት ነው ኤዲቲንጉ ቀለል ያለ ኤዲቲንግ ነው። ዛሬ ከራሴ ጋር ቃል ገብቻለሁ በሚቀጥሉ 90 ቀናት ውስጥ ኤዲቲንግ እንዲያቆመኝ አልፈቅድለትም። አንተም ከፈለክ ጓደኛዬ ከሆንክ ሰብስክራይብ አድርገና አብረን እንቀጥል። ነገ ሌላ ቀን ነው። ጫማህን ልበስ፣ ጉዞው ጀምሯል። ባይ ባይ።